አድርጌሽ ነው እንዲህ ያልታሰበ ዱብዳ ይጣልሽብኝ? አው ካሊር ታክሲ ልኮልኝ ወደሱ ጋር እየሄድኩኝ ነው። አንቺ ለታቢስ እድሜሽን ሙሉ ፍቅረኛሽን ሰርፕራይዝ ስታደርጊ ስትጓጊ እንዳልነበረ ዛሬ ነው ያዘኝ ህልምሽን ባሳካውልሽ። ራዲካስ በእኔ ቀልዴ ነው እንዴ? ይሰማሽ ነው? በቃ ተናግሬያለሁ። አሁን ከምትሄጂበት ቦታ ተመለሽ ነው ወደ ስራ ግቢ። አዲ እንዲማ ጉዳት ሰሪኝ። አዋው ጀነ ኮረናታኩኝ ተስፋዬ ብራሪ እኮ ነው ያጨለመብኝ። ነው ከብት ስለሞተ ተስፋ የጨለመ ነው ትለው ዳሸዳባ ጉዶ ነው። ትልቅ ድብዳ ወረደባት። ቆሼ ነገር ሲፈጠር ማንንም ያየ ሰው የለም? አዎ የሆነውን ነገር ሁሉ አይቻለሁ። ምን እና ሌባውን አገኙት? ሌባ አይደለም ጠላት ነው። ከገጠመኝ ችግር አንፃር ማለት በውላችን መሰረት የተዋልነውን ፐርሰንት ከኔ እንዲቀነስ ፈልጋለሁ። እንዴ ለምንድን ነው ውላችን ተሻሽሎ ያንተ ፐርሰንት የሚቀነሰው? ምክንያቱም ገንዘቡን ያበደሩ ሰዎች በአስቸኳይ እንድመልስላቸው ስለጠየቁ። ምን የሰበርኩትን ልብ እንዴት አድርገን መጠገን እንደምንችል እስቲ መፍትሄ ፈልጊ በእናትሽ። ምን አርገሽ ትክሹ በእግዚአብሔር ወይ ለምን ቤቱ ድረስ ሰተት ብለሽ አትሄጂም? ምን አተናል? ኧረ አይሆንም። በጣም ስለተናደደ ድፍረት ነው የሚሆንብኝ። ታዲያ ምን ይሻላል? በፍቅር የተጎዳን ሰው ልብ የሚያውቀው ራሱ በፍቅር የተጎዳ ሰው ነው። እኔ ደግሞ እንደዚህ አይነት ሰው ማውቀው አንድ ተፈሪ ብቻ ነው። እስቲ አሁን መሳሳት ስለሆነ ደውዪለትና አግኘው። እሱ ጋር መፍትሄ ያጠፋል። አየህ ይሄ ሁሉ ዳርዳርታና ጥንዝ የምትሄደው የልጅን እግር እንድልስል ፈልገህ ነው አይደል? ነው አይደል? እንዴት ነው ሰይጣን ያዞረብሽ? እንደው በፈጠረሽ እንዴ ምንድን ነው እንደዚህ ሁሉ ነገር በክፋት የምታየው? እኔ ምንም ሰይጣን አልዞረብኝም። ምንም በክፋት አይደለም እያሰብኩ ያለሁት አባዬ። አውቃለሁ፣ አንተም በደንብ አውቃለሁ። ሁላችንንም የእሷ አሽከርና ሎሌ ማድረግ ነው የምትፈልገው አይደል? በቃሽ፣ አንቺ እንደፈለግሽ ተርጉሚ፣ ደፈተትሽ። እኔ ግን ካሳዬ ነው የሚጀምረው። አብይን የጠየቅሽውን ገንዘብ እጥፍ አድርጎ 1 ሚሊዮን ብር እንዲሰጥሽ ለነገረው መሄዴን ልነግርሽ ነው የመጣሁት። እንደፈለግሽ ተርጉሚ እንጂ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን አረብ ሀገር ለሚስለው ሰው ልሰናበቱት ነው።
ሄሎ ናፍቆት የት ነው ያለሽ? የተቆጣኝ ባልሆነ ብቻ መቆጣት የገረመሽ እንዴ? ገና ሳገኝሽ ሲጥ አድርጌ አይደል የምገልሽ? አሁንስ ምን ነው ሜሮን አልበዛም እንዴ? ምን ነው ስነ ስርዓት ቢኖርክ? አንቺ ደደብ ልጁ ጤነኛ አይደለም እንዴ? እንዳንቺ አይነት ደደብ አይደለም እሺ እኔን ስነ ስርዓት የሚያስይዘኝ። ምንድነው የምትለው? እኔ ስለምንም እንደምታወራ እየገባኝ አይደለም። እሺ የት እንዳለሽ ብቻ ንገሪኝና እንዴት ተረጋግቼ እንደማወራ አሳይሻለሁ። እኔ ያለሁት ደብረ ዘይት ነኝ። የልብሽን ካደረስሽ በኋላ ደስታሽን ለመግለጽ ደብረ ዘይት ሄድሽልኝ? እኔ ስለምን እያወራህ እንደሆነ ምንም ሊገባኝ አልቻለም። እያወራ ያለሁት በግፍ ስለገደልሻቸው አባቶች ከብቶች ነው። ምን? ከብቶቹ ሞቱ? ኧረ እባክሽ ከደሙ ነፃ ነኝ ለማለት ነው እንደ አዲስ የምትደነግጪው? እኔ ናፍቆት እግዚአብሔርን ምንም የማውቀው ነገር የለም። ኧረ እባክሽ ይልቅ ሌላ ሰው ገሏቸው ሊሆን ስለሚችል ንገሪኝ እስቲ። ከአንቺ ውጭ ማን የግቢውን በር ከፍቶ ሊገባ የሚችለው? ምን? ለማንኛውም ለአሁኑ ቻው፣ ግን እንደማለቅሽ ወቂ። እንደሱ እንኳን ተገቢ አይመስለኝም። ውጪ ከተባልሽ መውጣት ነው። ጉዳዩ ምን ያህል ከባድ እንደሆነ እንድታውቂና ለመጨረሻ ጊዜ ቤቱን ላስጠነቅቅሽ ነው እዚህ ድረስ የመጣሁት። ቤቱን ለቀሽ ትውጫታለሽ በአጭር ጊዜ ውስጥ። ወደ አዲስ አበባ መሄድ አለብን። በልተካክኝ ስራ የለብህም ምንድነው? አይ ጋሽ አንተ መች ጠጣና ነው እኔን ጠጣ የምትለኝ? እኔ እንኳን ዝም ብሎ ነው ጠጣ። ሽንት ከማብዛት ሌላ ምንም ጨምረው ነገር አለ? ማን ነው ይሄ? ሰበብ ነው። አይ በፍጹም በቃ እውነት ጋሽ ምን ስለዛች ስለ ስህል ልጅ ስለ ህይወት ያለፈ ጊዜ እኮ ቃል ገብተልኝ ነበረ። እውነቱን ልነግራት ስልክ ልትደውልኝ ቃል ገብተልኝ ጥፍት ብለህ ቀረ። አዎ ጋሽ ምን አባቴ ላድርግ? የእሷ ነገር እኮ ትንሽ አስቸጋሪ እየሆነ መጣ። ምን ሆነ ነው የሚከብደው ደግሞ? ምን ችግር አለ? እሱማ ችግር አለ፣ ግን እንደው አሁን መቼም እውነቱን የመንገሪያው ሰዓት ስለሆነ ምንም ማድረግ አይቻልም። ግን ከዛ በፊት ግን አንተ ጋሽን ብታናግረው። ምን ብዬ ነው የማናገረው ደግሞ እሱ? አይ ጋሽ አናግረው ማለት በገንዘቡም ጉዳይ ላይ አንዳንድ አለመግባባቶች ስላለ አሁን ገና መረር ያለ ነገር መጣ። ገንዘብ ስጠኝ እያለ ያስቸግራል። ነው በፍጹም እንደዛ ነው ጋሽ። ተው ነገር ከጀመረ ወዲህ ፍርጠቱን ማውጣት ነው እንጂ የነገር ሽሩ አያስፈልግም። ንገረኝ። ለካ እስከ ዛሬ ድረስ እውነቱን እንዳይወጣ የሚሸሸው ገንዘቡን ድልቡ ልጠቀም ስለፈለገ። ጋሽ በእግዚአብሔር በፍጹም እሱ እንደዚህ አይነት ሀሳብ ውስጥ የለበትም። አብይ ንገረኝ። እውነቴን ነው ጋሽ በፍጹም። ጥሩ እንዲህ አይነቱን ነገር ባያስቡ ነው የሚሻለው። ያስቡ ቢፈልግ ራሱ ላይ ስለንሳት ነው። አዎ ስለዚህ አንተ ቅረብና አናግረው። ጥሩ ለአንተ ስላደርገዋለሁ ነግረዋለሁ። ነገር ግን አንተ ለምንድን ነው የፈለከኝ? እኔ አብይ እኔ አንተ ለምን ያለን አሁን እዚህ ጋር መካከላችን ስፋለ እንዴ? አብይ ምንድን ነው የሚያልመጠምጥህ ነገር? ለብርቱ ነገር እፈልጋለሁ ብለህ ቀጠርከኝ አንተ አይደለም እንዴ? እና ጓጉቼ ስመጣ ደግሞ ልትነግረኝ አይገባህም? ማለት ከነገሩ ክብደት አንጻር እና
ለመናገር ቃል ገብቼ ነበር የመጣሁት ግን አፌ አትፍራ የኔ የሞላ ልጅ በደም ውስጥ የሚንቀሳቀሰው ድፍረት እንጂ ፍርሃት ሊሆን አይችልም ንገረኝ አይ አልፈራውም ጋሼ አፍሽ ተናገረው እኮ እያልኩ እየጠበቁ እኮ ነው ንገረኝ ምንድን ነው እንትን ነው ጋሼ ንገረኝ እንጂ በቃ ገንዘብ እንድታበድረኝ የደወልኩት ምን አልከኝ? አዎ 1.5 ሚሊዮን ብር ያህል ነው በጣም አስቸኳይ አስፈልገኝና እሱን ማግኘት ፈልጌ ነበር የመጣሁት ወደ አንተ ቁጭ በል አንተ ግን ያማህ ጤነኛ አይደለህ ምን አደረኩ ደግሞ ምን አደረኩ ስራውን ጥለህ እየጠፋህ አፍህን ሞልተህ ምን አደረኩ ትለኛለህ እንዴ ደግሞ ምን ላርጋቱ ያሬድ ፈርቼ እኮ ነው ደግሞ አንተ ስትመጣ እየተደበቅኩኝ ነው እንጂ አብይ ኃይል አግኝቶ ድራሻችን ሊያጠፋበት በተነሳበት ሰዓት አንተ ከኔ ጋር ድብቆሽ መጫወት ያምራል ቆይ ምን አድርጎ ነው እሱ ድራሻችንን የሚያጠፋው ኢትዮጵያ ታሪክ ታይቶ የማይታወቅ የፋሽን ኢንዱስትሪ ሊጋድ ምን አዎ ቆይ እንዴት እስከዛሬ ሳንሰማ ቀረን ወዳጅ አታውቅም እንዴ አበሻ አንገቱን አቀርቅሮና ደፍቶ ነው የልቡን የሚሰራው ይልቁን አሁን ይሄን ላወራልህ ሳይሆን የሆነ ዘዴ ፈልገን ካላስቆምነው በስተቀር ድራሻችንን ነው የሚያጠፋው እሺ ታዲያው ምንድነው የምናደርገው ምን እናደርጋለን ትለኛለህ ያ አውጣህ ያልኩህን ፋይሎች ወስደን ለሚስቱ እንሰጣታለን እኮ እሱ እኮ ነው ችግሩ ምንድነው የምትቅለሰለሰው መቼስ ይሄን ሁላ ጊዜ ሰጥቼ አልጨረስኩም አትለኝም አይደል አዎ አቶ ያሬድ አልተሳካልኝም ከባንክ ስቴትመንት ውጪ ካርታውን እስካሁን ድረስ እጄ ማስገባት አልቻልኩም አንተ ውሻ አንተ አጋሰስ አንተ እንደዛች ውሻ ልጅ ለስቱ ያጠቃ ነው ማለት ነው ኧረ አይደለም ነው አንተም እኔን ማሊያ ለብሰህ እንደሷ ለሱ ያጠቃ ነው ኧረ ትንፋሽ አጠረኝ ኧረ ልትገለኝ ነው አቶ ያሬድ ድብን በል እውነቱን ካልነገርከኝ እናቴን ይዘህ መቼም ቢሆን አንተን አልክድም አፈር ብላ አፈር ያስበል በጣም እኮ ነው የጎዳኸኝ አቶ ያሬድ ታዲያ ክፉ ክህደት እየከዳኝ ምን እንዳደረግህ ትፈልጋለህ ወይኔ ያለ እኔ እኮ በራሴ ጊዜ ምን ሆኜ እኮ እንደዚህ ነገር ውስጥ ገብቼ ሁሉን ነገር እንደተውኩት እኮ ለካ አንተም ሀሳብህን ጥለህ ሁሉን ነገር ተጋድመህልኛል ኧረ እኔ አልተጋደምኩም አብይ የሚሉት መፈናፈኛ ሳጥቶኝ ነው እንጂ አብይ ደግሞ ከየት አግኝቶ ነው አንተ መፈናፈኛ የሚያሰጥ ስለዚህኛው ሳይሆን ስለ ዋናው አብይ እኮ ነው እያወራሁ ያለሁት ስለ ጠቅላዩ ሙስና እያለ ስናሞካሻት የኖርናትን ነገር ሌብነት ምናምን ብሎ እንደውም ለአንተ አልነግርህም ብዬ ነው እንጂ ሰራተኛውን በሙሉ ሽብር በሽብር አድርጎታል እውነትህን ነው ከፊት ይነጥለን ድሮ ገና ከበር ስንገባ በአይኑ አባብለን የነበረው ሰራተኛ ሁሉ ዛሬ ብታፈጥ ብታገጥ ዞር ብሎ አያየ የሆነ ቦታ ተደብቆ የሚያየን ይመስለናል ብለው ነው የሚመልሱ ምንም ይሁን ምንም የሆነ መላ አይጠፋም ራሴውን ገብቼ ጨርሷል ለማንኛውም ያሉን ዶክመንቶች ጠቅላላ አውጣው ያልከውን የባንክ ስቴትመንት መፈልጋቸውን ስልክ ቁጥሮች ይዘህ ቢሮ ድረስ ና እሺ የእጅን ይስጥህ ጋሽ ምን አጠፋው ነው ከዚህ በላይ ምን ታደርገኛለህ ንገረኝ እስቲ ካዋረድከኝ ነፍሴን ካሰቃያት
ዋጋዬ ምን አይነት ተራ እንደሆነ ከነገርከኝ ወዲህ ምን ልታደርገኝ ትፈልጋለህ? አዋረድከኝ እኔ ጋሼ። አሁን አንተ ወይኔ ሞላ ወይኔ ሞላ አብይ በደህና ጊዜ ገንዘብ አቅቤ እንካ ውሰድ እያልኩ ስለምልህ እምቢ ብለህ አሁን ፍራንክ ባጠፋሁበት ጊዜ ብቻ ባዶ በሆነበት ጊዜ ፍራንክ ስታይ ብለህ ትጠይቀኛለህ? ታዲያ ጋሼ ምንም እኮ ምንም ችግር የለውም እኮ እንዴ። በቃ ከሌለ እኮ የለም እኮ ጋሼ። እንዴት ነው ችግር የሌለው? እኔ እኮ አባትህ ነኝ። እኔ ሞላ እኮ ነኝ። እንዴት ነው ችግር የሌለው? ጠይቆ ገንዘብ ጠይቆኝ የማያውቀውን ልጅ ስጠይቀኝ እንዴት ነው ችግር የማይሆን? የሞት ሞት ነው። አብይ ገለኸኛል። አብይ ገለኸኛል። እንዴ ኧረ ጋሼ በጭራሽ እንዲመጨነቅ እሱ ላንተ ነው። ለእኔ ለአባትህ አይደለም፣ ለእኔ ለሞላ አይደለም፣ ለአንተ ነው። ለመሆኑ እስከ መቼ ነው የምትፈልገው? ነገም ተነገ ወዲያም ባገኝ እንዲሁ አልጠላም። ጋሼ አትጨነቅ። እኔ እኮ በፊት ብዙ ገንዘብ ልስጥ ስትለኝ ስለነበር ለዛ እኮ ነው የጠየኩት ነበር። እኔማ እንደዛ ነበር ካልኩህ በዛ ጊዜ ፍራንኩ በእጄ ስለነበር ነው። አብይ ነጋዴ ሀብት እንጂ በእጁ ላይ ጥሬ ገንዘብ አያስቀምጥም። በቃ ጋሼ ተው፣ ችግር የለም፣ በእውነት ችግር የለም። አብይ እሱ ነው የለኝም ብዬ አሰቀቅኩህ። እሱ አሁን ደግሞ በህብረት አንገት እንድትደፋማ እኔ ሞላ አላደርግም በጭራሽ። ጋሼ በእኔ የተነሳማ በፍጹም ብድር ውስጥ መግባት የለብኝ። በእውነት ጋሼ። የምሬን ነው። አንድ 500,000 ብር በእጄ አለ። ነገ ሰጥቼህ ቀርን ከሳምንት በኋላ በፈላልግልህ ወይም በበደርልህ። ጋሼ በእኔ የተነሳማ በፍጹም ብድር ውስጥ መግባት የለብህ። ለአንተ ካልሆነ ለማልበደር ነው። በእውነት ጋሼ። ይህ እኮ አሰራሩ የነጋዴዎች አሰራር እኮ እንደዚያ ነው። ሲኖረኝ ያበድሩኛል፣ ሳጣ እጄ ይዘረጋል። ይህ እኮ እንደዚህ ነው አሰራር እኮ እንደዚህ። የነጋዴ አሰራር እንደዚህ ነው። አዲስ ነገር የለም። በጣም አመሰግናለሁ። በጣም ነው አመሰግናለሁ። እውነት ከጉድ ነው ያወጣኸኝ ጋሼ። ይህ እኮ ደስታዬ ነው። የኔ አባት ልጅ አባቱን ጠይቆ ሲሰጠው ደስ ይለዋል። ደስታን የሰጠኝ እኔን የማመሰግነኝ። ይልቅ እህትህ ልታገኛት መወሰንን ስነግራት እጅግ በጣም ደስ ብሏት በደስታ ፈንድቃ ልትሞት ነው። እውነቴን ነው። እና የሚቀጥለውም ከልጇ ጋር ልታይህ ትመጣለች። ከነ ልጇ ልትመጣ ነው። ያው ጊዜም ተወስዶ ስለሆነ የሚቀጥለው ሳምንት ቅዳሜ አንተ ጋር ትመጣለች። ጋሼ በጭራሽ መምጣት የለባትም። መምጣት የለባትማ ጋሼ። አብይ እሷ ጓዟን ሸክፋ ለማየት ተጣጣይ ትመጣለች። አንተ በድፍረት እኔ አባቷ ፊት መምጣት የለባትም ትለኛለህ? እውነት መምጣት የለባትም። እኔ እህቴን ጥላቻ ሳይሆን መምጣት ስለሌለባት። ያ መድኃኒዓለም ያለ ቃሉን ደግሞ ትናገረዋለህ። ካፌ ይወጣል ይሄ ቃል። ወድጄ እኮ አይደለም ጋሼ፣ የእውነት እህቴን ጠልቼ እኮ አይደለም። ለባለቤቴ ወይ ለማማዬ ታሪኬን ስላልነገርኳት ብቻ ነው። ታሪኬን በፍጹም አታውቅም። እንደዚህ ተጥዬ ያደግኩ ልጅ፣ ተጥዬ ከመሬት የተገኘው ልጅ እንደሆንኩ አታውቅም። የምታውቀው የበልሁ ልጅ መሆኔን ብቻ ነው ጋሼ። እውነት ለዚህ ነው። ምን አይነት ቀንበር የወጣ ልጅ ነገር ነው እየነገርከኝ ያለው ጋሼ? ይሄ ልጅ ነገር አይደለም። ልጅ ብቻ አይደለም፣ ይሄ ጅልጅል ያለ ልጅ ነገር ነው እየነገርከኝ ያለው ጋሼ። ምን ቀረ? ከወደደችህ ከነምናምን ነው ልትወደህ የሚገባው ጋሼ። ባትወደኝ ብጠላኝ ሲሄን ስትሰማ ገደል ትግባ። ካልወደደችህ ገደል ትግባ። ጋሼ ተው እባክህ። ተው በሀገር ያለች ሴት እሷ ብቻ ተው ጋሼ። በባለቤቴ አትምጣ። በቃ ምንም ነገር አለ። ወይኔ ሞላ፣ ለካ እኔን ቤትን ማታሳየህ ለዚህ ነው። ተው ጋሼ፣ እኔ እንደዛ አይደለም፣ በእውነት እንደዛ አይደለም። በቃ እኔ ከዱባይ ስመለስ አሁን ሁሉም ነገር አስተካክለውና ትመጣለህ። እውነት ሁሉም ይመጣል። ግድ የለም ጋሼ።
በጣም ታስገርማለህ። እንደዚህ አይነት ልጅ ነህ ብዬ በፍጹም በሐሳቤም አስቤው አላውቅም። ምንድን ነው? እኔ በስተርጅና ቃሌን ማጠፍ አልፈልግም። አንተው ራስህ ለምን እንደማትመጣ ነገራት። እህትህ ጋሼ ወይ በት አይ አባትሽ አይደለሁም ወንድምሽ ነኝ። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለሥራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ ታረጊ ነው የመጣችው? ንገሪኝ እንጂ ምን አባሽ ታረጊ ነው የመጣችው? ሰውዬው ማን እንደሆነ ዞር በል እስኪ አንተ ምን አገባ? እንዴት ሳያገባ ምን ፈልገህ ነው? በጠራራ ፀሐይ ሴት ልጅ ስትመታ ዝም ልበል? አያገባም። ከሰርኩ ውስጥ ገብተህ ጠብቀኝ። አንቺ ምን እየሰራሽ ነው? ምን እየሰራሁ ይመስልሃል? ንዴት እንድታበርድ እንደፈለክ እንድታረገኝ ነው መጣሁልህ። ቅድም ስደውልሽ ደብረ ዘይት ነኝ አላልሽም? አዎ ባልተጠበቀ ባዲ ግብዣ ደብረ ዘይት ከፍቅረኛዬ ጋር እየተዘፈንኩ ነበር። ድንገት ተሰደውልልኝ ነው የመጣሁት። ሳገኝሽ ሲጥ አድርጌ እንደምገልሽ እየነገርኩሽ ምን ያህል ትዕቢተኛ ብትሆኚ ነው እዚህ ድረስ የመጣሽ? እኔ ትዕቢተኛ ሆኜ አይደለም፣ በእንዝላልነት የሰራሁት ትልቅ ጥፋት ስላለ ለእሱ እንድትቀጣኝ መጣሁ። በእንዝላልነት አይደለም፣ ሆን ብለሽ አቀደሽበት ነው ከብቶቹን ያስገደልሽ። ሆን ብዬ አይደለም ናፍቆት፣ ሆን ብዬ እኔ ማንንም አልገደልኩም። እና ቆይ እዚህ ግቢ በስነ ስርዓት ቁልፍ ከፍቶ የሚገባ ካንቺ ውጭ ማን አለ? እሱን ማወቅ ትፈልጋለህ? አዎ ንገሪኝ። ማንም ሰው አቴና ቢከባችሁ። ምን? አዎ እኔንም ለዚህ ስታመቻቸኝ ነው ደብረ ዘይት የላከች። ምን አለ እንደው አንቺ ልጅ እንደው ሻል እስኪልሽ ድረስ እንኳን ብትታገሽ። እስቲ አምጪው። ምን አለበት እንደው እሺ ብትይኝ በእናትሽ። ማዬ ስራ ይልስራበት ወይዘሮ ትሩንጎ። እንዴ እኔ እኮ ንፋስ እንዳይመታሽ ብዬ ነው። ንፋስ አንቺን ትቶ ነው እኔን የሚመታው? ምን ጓደኛሽ ስለሆነ አምጪው። እንዳምሽ ያለኝ እንደፈለግሽ ተናገር። ግን ህይወቴ እኔ በልሽ እንደ ሁሉም ነገር እርግፍ አድርገሽ ትተሽ ፊልም ብትሰሪ ብሩን በቁና ነበር የምታፍሺው። በለው ጎበዝ ነሽ ልትይኝ እኮ ይሆናል። ታድርጌ ነው ይሄ አንቺ አሁን ፊልም ብትሰሪ ይሄ ያገሩ ተዋናይ ፊልም ሰራለሁ ምናምን እችላለሁ የሚለው ሁሉ ስራ ፈቶ ቤቱ ነበር ቁጭ የሚለው። ይሄን ጅራፍ አወጣሽው አይደል? እኔ ልጅሽ ስለሆንኩ ነው። እባክሽ ሙቹ እውነቴን ነው። እኔ ስቀልድ አይደለም እውነት ህይወቴ እውነት። ኧረ እባክሽ የእኔ እናት ግን እንደ ህይወትዬ ስራሽ እንዴት ይሆንልሽ ነው? በርቺ። ስራን ጠንከር ማለት ለስራ መበርታት አለብሽ። እሺ ግን ማታስዋሽኝና አሁን ላይ ከስራዬ ይልቅ እናንተ ላይ ነው ማተኮር የምፈልገው። ምን ደሞኛ ምን ሆነን ነው እኛ ላይ የምታተኩሪው? አይ እሱማ ምንም አልሆናቸውም፣ ግን አለ አይደል ስነ ስርዓትሽን ይዘሽ ስራሽን ብትሰሪ ነው የሚያዋጣሽ። እኛ እንደሆነ ምንም አንሆን። አዲና አቡሽ እኮ በእኔ የተነሳ አይደል እንደዚህ የተጎዱት። አዲን ደግሞ ታውቂያታለሽ፣ የተፈጠሩት ችግሮች እንዳለ እኔን ነው ምክንያት አድርጋ የምትወስደው። ቱልቱላ በያት።
አይማኝ እየቀለልኩ አይደለም የምሬን እሷም ራሷን ኮፍሳ ስትንቦጣረር በባዶ ኪሷ ከኔ በላይ ላሳር ያለች ጉሯን ስትቸረችር ነው ወድቃ የቀረችው ያም ይኸውልሽ ያም ዱርዬ ቢሆን የገዛ ስራው ነው ይጣለው ቢሆንም ስሜታቸውን ግን ማከም ፈልጋለሁ ወይ የኔ ስፔሻሊስት ዶክተር እማዬ አታስቂኝ እውነት በእውነት የምሬን እኮ ነው እኔም እውነቴን ነው ይኸውልሽ ይልቅ አርፈሽ ስራሽን ስሪ ይኸውልሽ አጉል ዶክተር ልሁን ማለቱን ትተሽ አርፈሽ ተቀመጪ ሰው እኮ ዶክተር ሆኖ ሰውን ከማከሙ በፊት ራሱ በሁለት እግሩ መቆም አለበት እሺ ይኸውልሽ ልጄ አንድ ነገር ልንገርሽ ተጠንቀቂ አንቺም ሆንሽ ጓደኛሽ መዘናጋቱን ትታችሁ ከሩቅ ጠላት ይልቅ ከቅርብ ጠላት ራሳችሁን ጠብቁ ነግሬሻለሁ ትማኝ ምን ነሽ ራስ ፈራሽኝ እኮ ምንም የምታውቂው የሰማሽው ነገር አለ ኖረም አልኖረም ተናግሬያለሁ በዚህ ወንድሙን ገሉ ማለፍ በሚፈልግበት ዘመን ራስን መጠበቅ ጥሩ ነው ነግሬሻለሁ ወይ በስመ አብ ወልደ መንፈስ ቅዱስ አንቺ ኮቴም የለሽ እንዴ ምን ነው እኔ ምንም አየ ማን ነው ገዳይ ተገዳይሱ ማን ነው ማይ ምን አይነት ማአት ነው ስታውሪ ነበር አገር ምድሩ ነው ምን ነው አዳሜ ወንድሙን ለማጥፋት ወገቡን ታጥቆ ደፋ ቀና ሲል አይደል እንዲሚውለው ለኔ ታዩን የተነሳሽው እንዴው ምን ነው ቁጭ በይ አንቺ ሴትዮ አንቺ ያምሻል ቁጭ በይ አይ ችግር የለም አዴ ቆይ እርግጠኛ ነሽ ደክሞኛል ወይ ኡፍ አይ ማየነትሽና እንዴት አርገሽ አስበሽው ነው ጊዜው እኮ ከፍቷል እምዬን ስፍስፏ እናት እንኳን በልጇ ላይ እየጨከነች አይደል እማየሙ ዘመኑ ያለቀልሽ ነው አዴ መክሰስ ለምጣልሽ አንዴው አልፈልግም በልቻለሁ በእውነት አሁን ይበላውት ቆይ እኔ የምለው አንቺ አሁን ስራ አቋርጠሽ የመጣሽው ስራ ጨርሰሽ ነው ወይ እማዬ ታውቁት እኮ ምን ማለት ለምን እንዴ አባዬ ምን ብለሽው እንደሆነ አላቀም ጊዜ አሪስተሽ ምንድነው ምን እንዳልሽው ባላቀ በቃ ልጅ ታዩ ስራ ማስኬጃ ስራ መስሪበት ገንዘብ እሰጥሻለሁ ሲላይ እኔ ልጅሽ እርግፍ አድርጌ ወጣት ታዲያ ተሳክቶለት እስኪሰጥሽ ድረስ ብትሰራ ይሻላል ማዬ ወረ እኔ እንዴት እንደሰለቸኝ አረን በቃ እኔ የራስን መስራት ነው ትንሽም ስራ ብትሆን የራሳችን ምትሻለው ማዬ እውነቷን ነው አዲዬ በጣም ደስ ይላል እኔ ምን ትናንት ካንገት በላይ ነበር ይቅርታ ያደረኩልሽ አንቺ ታናሽ ነኝ በጣም ብዙ ነገር እያስተማርሽኝ ነው እኔ ነኝ በደየሽ ያስቀየምኩሽ ከልብ ይቅርታ መጠየቅ አለብኝ ይቅርታ አድርጊልኝ በእውነት አዲዬ ችግር የለውም እኔ አኑ ማመሰግንሽ እናት አመሰግናለሁ የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል ብቃት ጥራትና ዋስትና ሌላኛው ስማችን ነው ኢትዮ ሞተርስ ግን እኮ አንቺን ከተጠያቂነት አያደንሽ ናፍቆት እኔም ራሴን ከተጠያቂነት ለማዳን እየሞከርኩ አይደለም ሆን ብለሽ ቁልፍ ሰጥተሽ ከብቶቹን ካስገደልሽ በኋላ በእናትህ ናፍቆት በእናትህ እንደሱ እንዳትል ለምንድን ነው ማለልሽ እኔ አባባኔ ካልኳቸው ያህል ነው የሚሰማኝ ኧረ እባክሽ የልቧ እንድታደርስ ቁልፍ ሰጥተሽ ጉድ ካደረግሽው በኋላ ነው ኧረ ናፍቆት ተረዳኝ እባክህ እኔ አልሰጠኋትም እና ታዲያ ከየት አገኘችው ካንቺ ውጪ በእርግጥ ቁልፉን ያገኘችው ከኔ ነው ግን ሰጥቻት ሳይሆን ሰርቀኝ አስቀርጻ ምን አንድ ቀን ቁልፍ የጠፋብኝ ብዬ ሳብድ እሷን አትንሽ ላስለፍልፍሽ ብዬ ነው ብለ ሰጠችኝ እኔ ለምን አውቃለሁ አሁን ነው የገባኝ ቁልፉን አስቀርጻ ለዚህ ሁኔታ ያመቻቸች መሆኑን ደሞ አንተ ልክ ነህ ቤታችሁ የገባሁት በሷ ገፋፊነት ነበር ሚስጥራንም ለሷ እየሄድኩ እየነገርኳት ነበር ሚስጥሬን ብቻ ያው ከብቶቹንም አስገደልሻቸው በዚህ የተነሳ ማንኛውም የሚመጣብኝን ነገር ለመቀበል ዝግጁ ነኝ ታስታውሳለህ እኔ ጋር መታ ይቅርታ ያልኩ ቀን ያን ቀን ምንም ነገር እንደማልተባበራት
እሷን ምንም ነገር ካደረገች ላጋልጣት እንደምችል ለግራት ነበር። ለካሻለችኝ ለዚሁ ያመቻቸችኝ ነበር። ግን ይሄን ነገር እሷ እንዳደረገች በጣም እርግጠኛ ነኝ? አዎ እርግጠኛ ነኝ። የእንስሳት መድኃኒት ታዋቂ ፈልግ ያገናኛት እኔ ራሴ ነኝ። ግን እኔ በምን አውቃለሁ? የዘመድ ከብቶች ታመው ነው ያለችኝ። አሁን ራሱ እሱን አግኝቼው ነበር። መርዝ እንደሸጠላት ነግሮኛል። እሷንም አግኝቻት እንደገደለቻቸው አምናልኛለች። እዚህ ምስኪን እንስሳዎች መግደሏ ሳይንስ ጭራሽ እየዞረች ትፎክራለች። ናፍቆት መፎከሯ እኮ ለእኛ ጥሩ ነው። እኔ ናፍቆት እኮ ከድርጊቷ በላይ የሚያቃጥለኝ እየዞረች የምታወራው ነገር እኮ ነው። ማውራቷ እኮ ለእኛ መቀመቅ የሚወርዳት ማስረጃ ነው የተወችልን። የምን ማስረጃ? አንተ ከሰዓት ልትረታት የምትችልበት ማስረጃ ነው። እኔ አይደል ልከሳት ማለት የግድ ነው የምትከሳት? እንደሱ እንኳን መቼም ማድረግ አልችልም። አንተ ልጅ ግን ጤነኛ አይደለህም። የፈለገ ነገር ቢሆን እሷን አሳልፌ በመስጠት ይብዬ ማስቀየም አልፈልግም። እሺ እኔ ግን ነገሩ በጣም ስላናደደኝ ለአባባ ሄጄ ምስክሩን እናግራቸዋለሁ። ምን? አዎ እሳቸው እንዲከሷቸው አደርጋለሁ። እንዴ ሜሮ፣ የእስካሁኑ አልበቃ ብሎሽ ጭራሽ ደግሞ እኔና አባቴ ልታጣይን ነው? ደግሞ እናንተ በምን ምክንያት ነው የምትጣሉት? ይኸውልሽ አባዬ ይህን ነገር ሰምቶ ዝም ማለት አይችልም። እኔም በንዴት የሆነ ነገር እናገረዋለሁ። የኔና እሱ የልጅና አባትነት እስከመጨረሻው ይቆራረጥ። ስለዚህ ይኸውልሽ ይሄን ነገር አዲ እንዳረገችው ለአባዬ መናገር አይደለም ለአንድ ሰው ትንፍሽ ማለት አለብሽ። ካልክ እኔ ምን አገባኝ? እኔ ግን ለዚሁ ይረዳናል ብዬ አዲን ያስለፈለፍኳት በሹፌሩና በጓደኛዬ ፊት ነበር። ምን? ናፍቆት እውነቴን ነው። አዲ እንዲህ ቀላል ሰው መሰለች እንዴ? የሚያንጨረጨራትን ነገር ስነግራት ነው ሁሉንም ነገር ዘግዝካ የነገረችኝ። እኔማ ሐሳቤ እነሱ ፍርድ ቤት ሆነው ይመሰክሩላን ብዬ አስቤ ነበር። ስለ ትብብርሽ በጣም ነው የማመሰግነው። እና ደግሞ ባለፈው በብስጭት በጣም ብዙ ነገር ተናግሬሻለሁ። ለሱ ይቅርታና ከዚህ በኋላ ግን ቤት ተመልሰሽ መኖር ትችላለሽ። አታስብ፣ የማይሆን ነገር ስለሆነ አታስብ። ለምን? ምክንያቱም አባባን ደፍሬ የማይበት አይን የለኝም አልኩክ። ሜሮን፣ አዎ ቤት ሳገኝ ቀይዎችን አስጭና አንተ ተልክልኛለህ። ከዚህ በኋላ ግን ምንም ነገር ብትለኝ እሺ ስለማለ እንዳታስበው። ደህና ሁን። አልተኛችም አይደል? ኧረ እሷ ዛሬ በደስታ ሰክራ እስከ መጨረሻውም የምትተኛም አትመስልም። ምን አግኝታ ነው በደስታ የምትሰክረው? የልቧን የሚያደርስላት ጥሩ ወዳጅ አግኝታ ነው። ምን? አዎ ይኸው ከጧት ጀምሮ እንግዳ መጥቶ እስካሁን ስትጫወት ነው ያመሸችው። እንግዳ? አዎ። የምን እንግዳ? እንጃ ጋሽዬ፣ ምን አውቃለሁ። ዘመድ መሰለኝ እኮ። የማን ዘመድ? እንጃ፣ ግን ሳስበው ግን የእናቲቱ ዘመድ መሰለችኝ። የእናቷ ዘመድ ነኝ ብሎ ነግሮሻል? ኧረ አልነገረችኝም። አልነገረችኝም? ጭራሽ ሴት ነች እንዴ? አዎ ሴት ነች። የእናቷ ዘመድ ነች ያልኩት ደግሞ አብዬ ከእርሶና ከልጆ ውጪ ምንም አይነት ዘመድ እንደሌሉ ስለነገሩኝ። እና አሁን ምን እያደረጉ ነው? ምንም፣ ሳሎን ቁጭ ብሎ እየተጫወቱ ነው። ይኸው ከመጣት ጀምሮ ተረስ ታወራላት። በዛ ላይ ደግሞ ያቺ የፈረደባትን አሻንጉሊት የገዛ ጸጉሯን እንኳን ሳይቀር ቆርጣ ሹሩባ ስለሰራችላት። ጸጉሯን ቆርጣ? የማን የሚጣን ጸጉር ነው የቆረጠችው? ኧረ አይደለም፣ የራሷን ጸጉር ቆርጣ ሂማኔር ቀጥላላት። ብታዩ ሚጣ በጣም ደስ ብሏታል። ግቢ። እንዴት ዋልሽ? ደህና ነኝ፣ ግን አንተ ሰርፕራይዝ አለ። የምን ሰርፕራይዝ? ናላሳይ